ጃክ እና የባቄላው ዛፍ። በአንድ ወቅት በአንድ ትንሽ መንደር ውስጥ ጃክ የተባለ ደግ ልጅ ከእናቱ ጋር በትንሽዬ እንጨት ቤት ውስጥ በድህነት ይኖር ነበር። ያላቸውም አንዲት አሮጌ ላም ብቻ ነበረች። ያቺ ላም በምትሰጣቸው ወተት ብቻ ይተዳደሩ ነበር። አንድ ቀን ግን ላሟ መስጠቷን አቆመች። እናቲቱም እጅግ አዘነች። ጃክም ወደ ገበያ ሄዶ ላሚቷን እንዲሸጥ አዘዘችው። ጃክም ላሟን ይዞ ወደ ገበያ ሲሄድ በመንገድ ላይ ረጅም ጢም ያለው ትልቅ ሰውዬ አገኘ። ትልቁም ሰው ይህንን ላምህን በእነዚህ አስደናቂ የባቄላ ፍሬዎች ለውጠኝ አለው። ባቄላዎቹም እጅግ ያበሩ ነበር። ጃክም አመነ፣ ላሚቱን ሰጠው እና ደስ ብሎት ወደ ቤቱ ተመለሰ። ነገር ግን እናቱ ባቄላዎቹን ስታይ እጅግ ተቆጣች። ባቄላ እንጀራ አያመጣም ብላ በመስኮት ወደ ውጭ ጣለቻቸው። ጃክም እጅግ እያዘነና እያለቀሰ ወደ እንቅልፉ ሄደ። ባቄላዎቹ በዚያ ሌሊት ግን በድንገት መብቀል ጀምረው ነበር። ጠዋት ሲሆን እስከ ደመና የሚደርስ ታላቅ አረንጓዴ ዛፍ ተነሳ። ጃክም በትኩረት ተመለከተው። ደፍሮም ወደ ዛፉ መውጣት ጀመረ። ወደ ላይም ከፍ አለ፣ እስከ ደመናም በላይ ደረሰ። በዛ ቦታ ትልቅ ቤተ መንግስት ነበረ። በዝግታም ወደ ቤተ መንግስቱ ማብራት ጀመረ። በሩን አንኳኳ። የግዙፉ ሚስት ነበረች በሩን የከፈተችው። እሷም ደግ ሴት ነበረች። ጃክንም ወደ ውስጥ እንዲዘልቅ ጋበዘችው። ወደ ውስጥም ገባ። በድንገት ግን መሬት ተንቀጠቀጠ። ግዙፉ ገባና እንዲህ አለ፣ ፊፋ የሰው ልጅ ሽታ አለ ብሎ ቤት ውስጥ መፈለግ ጀመረ። ጃክም ተደብቆ ዝም ብሎ ቆየ። ግዙፉም ከተኛ በኋላ ጃክ ያየውን ማየት አቃተው። የወርቅ እንቁላል የምትጥል ዶሮና የሚዘምር አስደናቂ በገና ነበር። ጃክም ከተደበቀበት ወጥቶ የወርቅ እንቁላል የምትጥለውን ዶሮ ይዞ ሄደ። ግዙፉም ነቃና ጃክን ተከተለው። ጃክም ወደ ታች ፈጥኖ በመውረድ መጥረቢያ ያዘና ዛፉን ቆረጠው። ግዙፉም ሰው ወደቀ። ከዚያ በኋላ ዳግም አልተነሳም። ጃክም ለእናቱ ያመጣውን ዶሮ ሰጣት። እሷም በእጅግ በመገረም ትመለከተው ጀመር። ከዛ ጊዜ በኋላ ጃክ እና እናቱ በሰላም በደስታ መኖር ጀመሩ። ድህነታቸውም እስከ ወዲያኛው ተወገደ።